በሃይማኖትኛ ፐርስፔክቲቭ ሳይሆን በእውቀት ፐርስፔክቲቭ ሰለሞን ጠቢቡ ሰለሞን እንዲህ ይላል። ለጠቢቡ ጠቢቡ ሰለሞን አይነት እንዳንተ አይነት ጠቢብ አዋቂም አይፈጠርም ብልህም አይፈጠርም ተብሎለታልና ጠቢቡ ሰለሞን the only person የመጨረሻይቱን ሰዓት ያውቅ ሰው ነው የሚሉ አሉ። ኦኬ ያውቅ ሰው ነው በሃይማኖትኛ አይደለም ያውቅ ሰው ነው እና ኢንዲኬቲቭ ቫሪያብልስም ተሰጥተውታል። ምልክቶች ከመጥፋቷ በፊት ምን አይነት ሲቹዌሽን ውስጥ መሬት እንደምትሆን ተሰጥቶታል። ጠቢቡ ሰለሞንም በዛ መሰረት ምን ይላል? ውሸት ነው በትርምስ ውስጥ ዓለም ውስጥ እያለች ምድር እንደገና ለጥፋት አትጋለጥም። መጀመሪያ ከዛ በፊት እረፍት ይሰጣታል። ኢን ኮምፕሊት ሳይለንስ ትገባለች። ከጦርነት ትወጣለች፣ ከረሃብ ትወጣለች፣ ከችግር ትወጣለች፣ ከበሽታ ትወጣለች። አዘ ሄቨን ኦን እርዝ ትሆናለች። ኢን ኮምፕሊት ሳይለንስ አዘ ሄቨን ኦን እርዝ ትሆናለች። ከዛ በፊት ደግሞ እንደገና ኮምፕሊት ሳይለንስ ውስጥ ትገባለች። ከዛ 10,000 በሽታ ከአዳም ጀምሮ እስከ መጨረሻው ድረስ 10,000 በሽታዎች ብቻ ናቸው ምድር እንድታስተናግድ የተፈጠረላት። የሰው ልጅ ኢንካውንተር የሚያደርገው በምድሪቱ 10,000 ታይፕስ ኦፍ ዲዚዝ ኢንካውንተር እንድታደርግ ነው። በዛም ምክንያት 10,000ኛው በሽታ ተፈጽሞ ለ10,000ም 10,000 ፈውስ ከተገኘለት በኋላ የምድር መጨረሻ ሰዓት መሆኑን ያሳያል። ሌላኛው የሰው ልጆች ሲወለዱ እንደ ሰው ጊዜ ጠብቀው ድኸው ቆመው ጠንክረው መቆም ሳይሆን ልክ ኢሚዲየትሊ እንደ ፈረስ፣ እንደ ሜዳ አህያ፣ እንደ ላም፣ እንደ በግ ኢሚዲየትሊ እንደተወለዱ ከትንሽዬ ሰዓታት በኋላ ቀጥ ብለው መሄድና መጓዝ ሲጀምሩ ያ የመጨረሻው ላስት ታይም የእግዚአብሔር መምጫ ምልክት ነው ይላል። ኦኬ ጠቢቡ ሰለሞን። ስለዚህ መጀመሪያ አዘ ሄቨን ኦን እርዝ አፒር ያደርጋል። ሁለተኛ ኦልሬዲ እግዚአብሔር ሁሉንም ነገር ከጅማሬ እስከ ፍጻሜ ምድር ላይ የሚከሰተውን ወስኗል። በዛ መሰረት 10,000 በሽታ ብቻ ለምድሪቱ ሰጥቷል። 10,000 በሽታዎቹ በሙሉ መከሰት አለባቸው፣ መድኃኒት ማግኘት አለባቸው። ሶስተኛ የሰው ልጅ እንደ ድሮ ድሆ ምናምን ማቆ ምናምን ቆሞ ከሚሄድ ይልቅ ኢሚዲየትሊ እንደ ሌሎች እንስሳት እንደተወለደ ኢሚዲየትሊ ከተወሰነ ሰዓት በኋላ ቀጥታ ብድግ ብሎ ቆሞ መሄድ ሲጀምር ምድሪቱ ለመጥፋት መዘጋጀቷን ምልክት ነው ይላል ጠቢቡ ሰለሞን።